ጥቁር ቀለም እንዲሁም ጥቁር ሒና ለፀጉር ሐራም ነው ይባላል። አረቦች አሮጊቶች ሳይቀር ሽበታቸውን ለማጥፋት ይቀባሉ። የሚፈቀድበት መዝሀብ አለ የሚል ጥያቄ። ይሄ ነው እጅግ በጣም ትልቅ ወሳኝ ጥያቄ። የሚፈቀድበት መዝሀብ አለ የሚል ጥያቄ። በአንድ በኩል አረቦች ያደረጉት ነገር ሁሉ እስላም ዲን እውቀት የሚመስላቸው ሰዎች አሉ። ከዛ ወጥቶ እነሱ የሰሩት ትክክል ሊሆንም ላይሆንም እንደሚችል አውቀው ለጥያቄ ማምጣት። በሌላ በኩል ደግሞ ምናልባት በአንዳንድ መዝሀቦች የሚፈቀዱ በሌሎች መዝሀቦች አመለካከቶች፣ አካሄዶች ማይፈቀዱ ነገሮች ሊኖሩ እንደሚችል መገመትና ኺላፍ ሊኖርበት ይችላል የሚባል ነጥብ ላይ ሰዎች አንድ ነገር ሲያደርጉ ካየን ምን አይነት አካሄድ መሄድ እንዳለብን ያወቀ ሰው የሚያውቅ ሰው ጥያቄ ነው። አሁን የፀጉርን ሽበት በጥቁር ቀለም መቀየር ይቻላል አይቻልም የሚል ኺላፍ አዋል በፉቃሃዎች መካከል። ነገር ግን በላጩ ተመራጩ ብዙ የሐዲስ ሊቃውንቶች የመረጡት የወንድም ይሁን የሴትን ፀጉር በጥቁር ቀለም መቀየር አይቻልም። ከዛ ውጪ ባለ በብጫ በቡኒ በቀይ ነው መቀየር የሚቻል። ኢማሙ ነወዊ ረሕመቱላሂ ዐለይህ ወየሕሩሙ ኺዳቡሁ ቢሰዋድ ዐለ አልአصሕ ብለዋል። ፀጉርን በጥቁር ቀለም መቀየር ሐራም ይሆናል በትክክለኛው አካሄድ አቋም መሰረት ብለዋል። ሌሎች ይጠላል እንጂ ሐራም አይሆንም ብለዋል። ሐራም ነው የተባለበት ምክንያት ነብዩ ሰለላሁ ዐለይሂ ወሰለም ወጅተኒቡ ሰዋደ ብለዋል። የአቡበክር ስዲቅ አባት አቡ ቁሓፋ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ፀጉራቸው ነጭ አበባ ወይም ጨው ይመስል ነበር ተብሏል። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ይሄን ሽበቱን ይቀይሩለት፣ ቀለም ይቀቡት፣ ጥቁርን ተጠንቀቁ ራቁ ብለዋል። ይሄ ሙስሊም፣ አቡ ዳውድ፣ ነሳኢ ሌሎችም የዘገቡ ሷሂህ ትክክለኛ ሐዲስ ነው። ሆኖም ሳለ ግን ጥቁርን ራቁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጥቁር ባይሆን ይመረጣል ለማለት ነው እንጂ ጥቁርን መጠቀም ሐራም ነው ማለትን አያሲዝም ብለው ጥቁርንም ጭምር መጠቀም ይቻላል ያሉ አሉ። ነገር ግን በላጩ ትክክለኛው ጥቁር ለማንም አይፈቀድም፣ ለወንድም ይሁን ለሴት። ጦር ሜዳ ላይ ብቻ ጠላትን ለማስፈራራት ጀግና ወጣት መስሎ ለመታየት መቀባት እንደሚቻል የተናገሩ አሉ። በጥቅሉ ሽበትን በተለይ ለወንድ መቀየርን በተመለከተ ደጋ ቀደምቶች የተለያዩ አካሄዶች ነበሯቸው። መቀባቱን ራሱንም በተመለከተ የሚቀቡትን ቀለም አይነትን በተመለከተ የተለያዩ አካሄዶች ነበሯቸው። ከሱሐቦች ከታቢዒዎችም ውስጥ ሽበትን በምንም መልኩ አለመንካት ባለበት መተው በላጭ ነው ብለው የሚያምኑ ነበሩ። ምክንያቱም ነብዩ ጥቁር ቀለም እንዲሁም ጥቁር ሒና ለፀጉር ሐራም ነው ይባላል። አረቦች አሮጊቶች ሳይቀር